በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ምድር ግን ባዶ ነበረች፣ አትታይም ነበር፣ የተዘጋጀችም አልነበረችም። ጨለማው በውሃው ላይ ነበር፣ የእግዚአብሔርም መንፈስ በውሃው ላይ ይሰፍፍ ነበር። እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ። እግዚአብሔርም ብርሃኑን መልካም እንደሆነ አየ። እግዚአብሔርም በብርሃኑና በጨለማው መካከል ይለይ አለ። እግዚአብሔርም ብርሃኑን ቀን፣ ጨለማውንም ሌሊት ብሎ ጠራው። ማታ ሆነ፣ ጠዋትም ሆነ፣ አንደኛ ቀንም ሆነ። እግዚአብሔርም በውሃው መካከል ጠፈር ይሁን፣ በውሃውና በውሃው መካከልም ይለይ አለ። እንዲህም ሆነ። እግዚአብሔርም ጠፈርን አደረገ፣ ከጠፈር በላይና ከጠፈር በታች ያለውን ውኆች ለየ። እግዚአብሔርም ያን ጠፈር ሰማይ ብሎ ጠራው። እግዚአብሔርም ያን መልካም እንደሆነ አየ። ማታ ሆነ፣ ጠዋትም ሆነ፣ ጠዋትም ሆነ፣ ሁለተኛ ቀንም ሆነ። እግዚአብሔርም ከሰማይ በታች ያለውን ውኆ በአንድ ስፍራ ይሰብሰብ ይገለጥም አለ። እንዲህም ሆነ። ከሰማይ በታች ያለው ውሃ በማጠራቀሚያ ተሰበሰበ፣ ተገለጠ። እግዚአብሔርም የስብስቡን ምድር ብሎ ጠራው፣ የውሃ ማጠራቀሚያውን ባሕር ብሎ ጠራው። እግዚአብሔርም በአብ በወልድ በመንፈስ ቅዱስ ስም አሜን።